የእርቃ ፎቶ ይዘው ይሄን ያህል ብር ክፈይኝና ከዛ አጠፋለሁ ቪዲዮን አጠፋልሻለሁ ካልሆነ ፖስተዋለሁ በማለት ብዙ እህቶች ራሳቸውን ያጠፋሉ። ዱባይ ወደ ተለያየ ሀገራትም ሲገቡ ገና ከኤርፖርት እንደወረዱ የሚሰማቸው ባዕዳ ነው። ካልቲዮ ምርጥ ምርጫ ካልቲዮ ምርጥ ምርጫ። ሰላም ጤና ይስጥልኝ በመላው ዓለም ያላችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ የምንወያይበት ርዕስ የአረብ ሀገር ሴቶች ለምን በወንዶች ይጭበረበራሉ የሚል ይሆናል። ቃል ኪዳን እንደምን አለሽ? እንግዲህ ያው ከተገናኘን ሳምንት ሆኖናል ማለት ነው። እንግዲህ ዛሬ ያነሳሽው ጥሩ ፕሮግራም ነው። በነገራችን ላይ እኔ ሁልጊዜ እኔም የማስበው ጉዳይ ነው። ነገር ግን አሁን አንቺ ያነሳሽው ብዙ ጊዜ አረብ ሀገር ያሉ እህቶች በወንዶች መጭበርበር ይደርስባቸዋል። በነገራችን ላይ አንደኛ ይሄንን ነገር ልክ እንደ ቢዝነስ ተደራጅተው የሚሰሩ ወንዶችም እንዳሉ መታወቅ መቻል አለበት። ብዙ ጊዜ ሰው በተለይ እንደዚህ መልከኛ የሆኑ ወንዶች ግሩፕ ፈጥረው ተሰባስበው በግሩፕ ዛሬ ማንን እንጀነጅናት ብናቀርባት ቀጣይ ገንዘብ ከሷም ልናገኝ እንችላለን የሚሉ ጀንጅ ነው የሚያሳምኑ ሰዎች አሉ። በነገራችን ላይ ይሄ ነገር ቲክታክ ከመጣ በኋላ እንደውም ቀንሷል። ምክንያቱም ከዚህ ቀደም ታስታውሽ ከሆነ አረብ ሀገር የሚሄዱ እህቶች የሚያወራቸው ሰው አልነበረም። ሀገራቸው እያሉ ወንድ ቢያናገራቸው ማናገር የማይፈልጉ ሁሉ ልክ ከሀገራቸው ወጥተው ወደ ዱባይ ወደ ተለያየ ሀገራትም ሲገቡ ገና ከኤርፖርት እንደወረዱ የሚሰማቸው ባዕዳ ነገር አለ። የሚጠብቃቸው እዚህ ሀገር የሚያውቁት አማርኛ አይደለም። እዛ ከሄዱ በኋላ የሚሰማቸው ባዕድ ነገር ነው። ቤት ውስጥ ገብተው እንኳን የሆነ ዕቃ አምጪልኝ ስትባል እንኳን የምትታዘው በአረበኛ ከመሆኑ አንፃር ግራ ነው የሚጋቡት። ምናልባት ከነሱ ቀድመው የሄዱ አረበኛ ቋንቋ የሚችሉ ሌላ እህቶች ከዛ ካልጠበቋቸው በስተቀር ይወዛገባል። ያላቸው አማራጭ ከዛ በኋላ ምንድነው? ለምሳሌ ኢሞ በነበረበት ቲክታክ ምናምን ፌስቡክ በነበረበት ቲክቶክ እንዳሁኑ ሳይሆን ፌስቡክ በነበረበት ቫይበር በነበረበት ጊዜ በጣም ብዙ ሴቶች ራሳቸውን አሳልፈው ይሰጣሉ። ምክንያቱም እነሱ የሚፈልጉት ምንድነው? የሚያወራቸው ሰው የማያውቁትን ሰው ራሱ ሰው ይናፍቃቸዋል። በአካል እስከሚያውቁት ድረስ ያወርታል። በአካል የማያውቁትን በአካል አይቶት የማያውቁትን ሰዎች ብድግ አንስተው ገንዘብ ላኪልኝ ቢል ይልካሉ። ላይክ ብዙ ነገር ማለት ነው። ምክንያቱም 10 ዓመት ሁሉ ሰርተው እኮ ደሞዛቸውን የተቀበሏቸው ሰዎች 10 ዓመት ነው። ነገር ግን አገር ቤት ሌላ ህይወት ያላቸው እነዛ ሰዎች በተደራጀ ሁኔታ ነገር ግን አሁን ላይ አይ ቲንክ ይመስለኛል ቲክታክ ስለመጣ አይደበሩም። ቢያንስ ግሩፕ ቀንሷል። ግሩፕ ከፍተው በግሩፕ ያወራሉ ምን ይላሉ። ከዚህ ቀደም ግን በርካቶች ተበልተዋል። ነገር ግን ዛሬም እንደምታዩ የርቃን ፎቶ በማስላክ ምን በማለት በጣም ቀርብ ብሎ የርቃ ፎቶ ይዘው ይሄን ያህል ብር ክፈይኝና ከዛ አጠፋለሁ ቪዲዮን አጠፋልሻለሁ ካልሆነ ፖስተዋለሁ በማለት ብዙ እህቶች ራሳቸውን ያጠፋሉ። ብዙ እህቶች ራሳቸውን የደበቋሉ ከሚዲያ ዓለም ብቸኝነት ብዙ ነገር ከዛ ሲያልፍም ብሩን ከፍለው እንደገና ደግሞ ይሄን ያህል ካልጨመርሽ እየተባሉ አያጠፉላቸውም። በነገራችን ላይ አያጠፉላቸውም። ለምን ያጠፉላቸዋል? ሲጀምር አንደኛ ምንስ ዋስትና አላቸው? ያንን ቪዲዮ ያጠፉታል አያጠፉትም ምንስ ዋስትና ኑሯቸው ነው ገንዘብ የሚልኩት? ተውሻል አይደለ? ከሆነ ወዲያ ሆኗል ሊቀቀው ማለት ይቀላል እንደው ሆነ ተናገር። ምክንያቱም ገንዘብ ሰጠውም የሚያስቆሙት ነገር አይደለም። ገንዘብ አንዴ ቢሰጡም ሁለተኛ ጨምሩ ነው የሚሏቸው። ያስፈልጋላ። ምክንያቱም ሁሉ ጊዜ እሷ የመሰራውን ነገር መቀበል ይፈልጋል። በነገራችን ላይ ይሄ ገንዘብ መቀበሉ ብቻ እንዳይመስልሽ። ያቺ ሴት ሌላ ሰው ጋር ትዳር ሊያዝ ብትል እንኳን ትዳር አያስዟት። ልክ እሷ አሁን ወደ ትዳር ልትገባ ነው ከተባለ ጠብቀው እንዲህ ያደርግብሻለሁ የሚሉ ሰዎች አሉ። እኔ አንድ የገጠመኝን ልንገርሽ። እዚሁ ባህር በዚሁ በፌስቡክ ነው የተዋወቁ። በፌስቡክ ተዋወቁ፣ ተጀናጀኑ፣ ምን አሉ። ገንዘብ ትልክለት ነበር። እንደውም እኔ ልጁንን በጣም ሳላደንቀዋል። መጨረሻ ላይ እኔ ዩቲዩብ ሰራ ስለነበረ ይሄንን ነገር አጣራልኝ ፕሊስ ምናምን ነገር የልጁን አድራሻ ስልኩን ብሎክ አድርጎኝ ምናምን አጣራል። ከቅርብ ጊዜ ያወራ የነበረው ምናምን ነገር እኔ ጋር ነው ዩቲዩብ ላይ እንደዚህ ድሮ ግሩፕ ዩቲዩብ ላይ እንሰራ ነበር። ከዛ መጨረሻ ላይ ፎቶ ልካልኝ ምናምን አድራሻውን ፈልጌ ምናምን ነገር ልጁን አግኝቼ ከዛ በኋላ
የተፈጠረውን ነገር እንደዚህ ምናምን ነገር ስጠይቀው ያለውን ነገር አወራኝ። ልጁ ይወዳት ነበር ልጅቷ ገንዘብ ልካለታለች፣ ቤት ሰርቷል። ቤቱን የሰራው በእህቱ ስም ነው የሰራው። ቤቱን በእህቱ ስም ሰርቶታል። ከዛ በኋላ ግን እሱ ምንድነው ልጅቱን ይወዳት ነበር። መምጣት ባለበት ሰዓት ነይ ብሏት በዛን ሰዓት ልትመጣ አልቻለች። እሱ ስራ በሆነቻ አራዘመች፣ እሷ አራዘመች፣ ተጨማሪ ገንዘብ ለስራ ብላ አራዘመች ልጅቷ። ከዛም ቤቱን የሆነ ወረዳ ላይ ነው የሰራው። የቤት ማህበር ተደራጅቶ በእህቱ ስም ተደራጅቶ ያንን ገንዘብ እንትን ብሎ ቤቱን ሰርቷል። ትዳር በፊት ነው ኢትዮጵያ እያሉ ነው ትዳር ነው? ኖ አልተጋቡም። በቃ አረብ ሀገር ነው የተዋወቃት። እሱ አረብ ሀገር ከሄደች በኋላ ነው የተዋወቁት። እሱ ሀገር ቤት ነው፣ እሱ አረብ ሀገር ነው የተዋወቁት። እሺ። ከዛ መጨረሻ ላይ ገንዘቡን ስትልክለት የቤት ማህበር ተደራጅቶ በእህቱ ስም ቤት ሰራላት። በእህቱ ስም ያደረገበት ምክንያት ደግሞ ምንድነው? እሱ የባህር ዳር መታወቂያ ነው ያለው፣ እህቱ ደግሞ ወረዳ ላይ ያለች የወረዳ መታወቂያ ነው ያለው። ስለዚህ ወረዳ ላይ ስለተደራጀ ወረዳ ላይ በእህቱ ስም ነው መደራጀት የሚችለው እና እሷ በምትልከው ገንዘብ ቤት ሰርቷል። እሱን እኔን በቪዲዮም በፎቶ ምናምን ነገር አሳየ ሰርቻለሁ ቤቱ። ከዛ በኋላ ከሷ ጋር ግን መቀጠል አልችልም ስላልመጣች። ከዛ ምንድነው ልጅቷን የምትወዳት ከሆነ ለምንድነው ማታገባት ብዬ ስጠይቀው እሱ ምንድነው ያለኝ አንድ ግቢ የሆነ ግቢ ተከራይቶ የሚኖርበት መምህር ናቸው ተከራይቶ የሚኖርበት ግቢ ነበር። ከዛ ግቢ ውስጥ ላይ ያሉ ከመምህሩ ልጅ ጋር አጋጣሚ የሆነ ሳሷ በሷ መገፋፋት ነው የሚለው ችግር ተፈጥሯል። ግንኙነት ተደርጓል። በመሃል ልጅ ታረግዛለች። ስታረግዝ ወይ ታገባታለህ ከዛ ውጭ አስገድዶ ነው የደፈራት ብለን እንከሳለን ሲባል የነበረው አማራጭ አስገድዶ ደፍሮ ከምባል ልጅቱን አገባለሁ ብሎ ልጅቱን አግባ። ወጥቷል። ይሄ ሪል ነው የምነግርህ ሪል። ከዛ በኋላ ልጅቱን አያወራትም። መጨረሻ ላይ ያለውን ነገር በቃ ንገራትና በቃ ካመነችበት ትምጣለች። ቤቱን ግን የተሰራውን ቤት ሙሉ ጅብሰም አድርጎ ጨርሶታል። አሪፍ ነው የተሰራ ቤት ነው። ልጅቱ ጋር ተጋብቷል አይደለ? አብረው እየኖሩ ናቸው። ወልደው እየኖሩ ነው። ከዚህ ጋር ምኑን ነው አምና ተቀበላት ትምጣ የሚለው? በቃ እኔ አላገባትም፣ እኔ ሌላ ህይወት ጀምሬያለሁ። እኔ አላገባትም። እኔ አላገባትም። ቤቱን ግን በላከችው ብር ቤቱን ሰርቼላታለሁኝ። ቤቱን ወስጄ በሷ ስም አዞርላታለሁ። ትምጣ ሚል ቤቱን ለማዞር ነው። እኔን አታገኘኝም ነው። እኔ አልሆናትም፣ አታገኘኝም። ነገር ግን መጣ እኔን ህይወቴን እንዳትበጠብጠኝ ቤቱን ግን በስሟ አዞርላታለሁ። የላከችልኝን በላከችልኝ ብር ነው የሰራሁትኝ፣ እሱን አዞርላታለሁ አለ። ልጅቱን ነይ ብዬ አስመጣኋት። ተሳባ መጣች። እሷ ስትመጣ እሱ እኔን ከምታገኘኝ ጓደኛው አለ፣ የሱ ጓደኛ እሱን ላከውና በቃ በሱ በኩል ያለውን ነገር ጨርሶ ስም ለማዞር ብቻ መጣለሁ አለ። ምክንያቱም እሱ የፈለገው ምንድነው ያቺ ልጅ መጣ ከዚህኛው ይሄኛውን ከልጅቷ ጋር ያለውን ህይወት ደግሞ እንዳታይበት ነው ግራ የተጋባው ማለት ነው። መጨረሻ ላይ መጣች፣ እኔ ያገኘኋት 2 ቀን እኔ አልጋ ይዤላት አደረች። እሱ መጣ አናገራት። እንደዚህ ነው የተፈጠረው፣ እንዳታዝኝብኝ፣ ሀብት ንብረቱን ግን በዚህ ሰርተሻለሁ ሂጂ አለ። ከባህር ዳር ወደ 30 ምናምን ኪሎ ሜትር ነው። ከዛ አብራኝ ሄዳለች። አብሬ ሄጄ ያለውን ቤት አይታ ምን ብላ ብትፈልጊ ሽጪ፣ ብትፈልጊ አከራይተሽ ኖሪበት እንደምታረጊ ህይወት ሽመሪ። እኔ ግን የራስ የሆነ ህይወት በሰዓት ተፈጥሯል። ፈልጌውም ሳይሆን በቃ አማራጭ አጥቼ እስር ቤት ላለመግባት ይሄን በጣም አለቀሰች። ምን አለች? 2 ቀን አደረች። እዛ በኋላ አስቢበትና ውሳኔሽ ተናገሪ። ቤቱን ምሽጥ ከሆነ ቤቱን ሽጥሽ ሂጂ። አይ ቤቱ ያስፈልገኛል ካል ቤቱን እንደፈለገሽ አቂ በስምሽ ይዞልሽ አላት። 2 ቀን አድራ እኔ ጋር ደወለችልኝ። እኔ እሱ ማለት አልፈልግም እንዴ እሱ ሌላ ህይወት ጀመረ አይደል እንዴ? ጀምሯል። እና ለምን አልፈልግም ማለት እሱን ነው የምፈልገው። ሀብቱንም ገንዘቡንም አልፈልግም ማለት እንዴ በቃ እሱ እኮ ነገርሻለሁ ነገር ምናምን ነገር ታውቃለች። ከዚህ ቀደም ከምወደው በላይ አሁን ወደድኩት። ታማኝነቱ ነው። በቃ ከዚህ ቀደም ከምወደው በላይ አሁን ደግሞ ይባስ ወደድኩት አለች። እና ምን ይችላል ነው በቃ ላገኘው ፈልጋለሁ እና አልኩት እና አግኛትና አልፈልግም። እሱ ጎበዝ ነው። በቃ አልፈልግም ማለት እኔ አልፈልግም። ስሜንም በክፉ እንዳጠሩ ያው ቤቱ አለ አዙር ብትበለኝ ሙሉ ሰደዱን አዞርላታለሁ።
ለምታዩት አድርገዋል። እሱ በጣም መልካም ሰው ነው። አዎ ከዛ በኋላ ልጅቱ ግራ ተጋባች መጨረሻ ማለት ነው። ተረጋጊ አልኳት። ተረጋጊ ቢያንስ ወይ አንድ ሳምንት ምናምን ነገር ጸበል ገብተሽ ተረጋጊና ውሳኔ ወስጂ። እኔም ልጁን አሁን በልጁ ምንም መፍረድ አልችልም። አዎ ልክ ነህ። በሰዓቱ ያኔ የተፈጠረበት ታይም ብቻ ነው የሚያናድደው እንጂ ከዛ በኋላ ያለው እስር ቤት ገብቼ ከምበሰብስ ከልጅቷን አግብቼ ልኑር ነው። አዎ እንዴ የሚፈረድበት ፍርድ አስቢው ደግሞ ያኔ ደግሞ የሚገርምሽ ነገር የሴቶች ምናምን እንትን ደግሞ በጣም ከባድ ነው። ወይ ወንጀሉ የሴት ልጅ አስገድዶ መድፈር ምናምን የሚባለው ከባድ ነበር። ለ15 ዓመት 16 ዓመት ያሳስር ይችላል። ስለዚህ 15 ዓመት 16 ዓመት ከሚታሰር አንቺ ብትሆኚ ምን የትኛው ውሳኔ ነው የምትመርጪው? መታሰሩን ነው ታስሮ ቢጠብቃት ነው የትኛው ላይ የምትፈልጊው ወይስ የትኛው አግብቶ መቀጠል ነው? አንቺ ውሳኔ ከባድ ነው በእርግጥ ይሄን ለመወሰን ግን እኔ ደግሞ በጣም ይወዳት ከነበረ የሚዋደዱ ከነበረ ጥልቅ ፍቅር ከነበራቸው ታስሮ ቢፈታ 15 ዓመት አዎ አይከብድም? በእርግጥ ይከብዳል። ግን ከሚወዳት ልጅ አጥቶ ከመኖር 15 ዓመት መታሰር ይሻላል። 15 ዓመት ሙሉ እዛ እሷ ሳትመጣ ማለት ነው እዛው አረብ ሀገር ይከብዳል። ልክ ነህ። ለመወሰን ትንሽ ይከብዳል። ግን ደግሞ እሷስ ግን አሁን ይሄን ነገር መቀበል ትችል ነበር። አሁን 15 ዓመት እሱ ከታሰረ አንደኛ ከሷ ጋር የሚያገናኛቸው ነገር እኮ የለም እኮ ታስሬ እንኳን ልፈታ ቢል ከሷ ጋር እኮ የሚያገናኛቸው ነገር እኮ የለም። ከዛ በኋላ በምንም ታምር እሱን እኮ ልታገኘው አትችልም። በነገራችን ላይ ቤቱንም እሱንም የምታገኝበት እድል የላትም። እሱ ከታሰረ እነኛ የስልክ ግንኙነት የለም ብቻ በምንም ታምር እሱን የሚያገኝበት ፈጽሞ እድል የለም። እሷም እሱ የምታገኝበት እድል የለም። ሲወጣ ነው ማለት ነው የሚገናኙት። የዛሬ 15 ዓመት አሁን እቺ ሴት ልጅ ነች 15 ዓመት ተጠበቀች ማለት አሁን ያለችበትን እድሜ ስትጨምሪበት እኮ የ40 ዓመት የ50 ዓመት ሆናል ነው የምትጠበቀው ማለት ነው። ስለዚህ በምንም ተአምር 15 ዓመት የምትጠበቅበት እድል አላት የሚል እምነት የለም። እኔ ግን እንትን የለውም እንዴ የእስር ቤት ምንድነው ማቅለያ አሁን ይቅለል ቢባል አሁን ከ5 ዓመት እንኳን በታነሽለት 10 ዓመትም ከባድ ነው። አዎ ይከብዳል። ግን ከዛ ሌላ ሰው ከሚያገባ ነው። አሁን ምርጫው ቀላል ነው እያልኩ አይደለም፣ ውሳኔው ቀላል ነው እያልኩ አይደለም። ግን ደግሞ ሁለቱም ከባድ ነገሮች ናቸው። ከሁለት ከባድ ነገሮች የትኛው ሞር ይከብዳል የሚለውን ነው እዚህ ጋር ማየት ያለብን። ይሄ ጭራሽ ነው ማያገባት። በቃ ኦሬዲ አግብቷል። አይኗን ማየት እንኳን አይችልም። ታስሮ የታሰረበት ግን ለተወሰነ አመታት ነው። በእርግጥ ረጅም አመት ነው፣ ቀላል አይደለም። የሴት ልጅ እድሜ ነው፣ እድሜዋ ይሄዳል። መውለድ በምትችልበት ያለመውለድ እድል ይኖራታል። ይከብዳል። እሱ መስራት ባለበት ሰዓት ስራውን አይሰራም። እርጅና ይመጣል። ቀላል አይደለም። በደንብ አንደርስታንድ አደርገዋለሁ። ግን ደግሞ ከእሷ ጋር ከሚጋባ የማይፈልጋትን ልጅ አግብቶ ከሚኖር የሚወዳት ልጅ እያለች ቃል የተጋባቡት ሰው ልጅ እያለች ታስሮ ቢታሰር እኔ እንዴት እንዳየችው አልገባኝም እንጂ ከባድ ነው። አሁን አንቺ ቢሆን ታረጋዋለሽ ወይ ነው ጥያቄ። አሁን አንቺ 15 ዓመት ማቅለያ እንኳን ቢደረግለት 10 ዓመት ታስሮ ተፈቶ አገባዋለሁ ብለሽ ተስፋ ትሰጫለሽ? አሁን ለአንድ ወንድ ልጅ በጣም ይሄን መወሰን በጣም ይከብደኛል። በዛ ቦታ ላይ ራሴ ሆኜ ካልሆነ ማለት ነው። አሁን ማሰብ ትንሽ ይከብዳል እኮ ራስሽን አሁን በዛ ቦታ ላይ ራሴን ሳስቀምጥ ግን ማልፈልገውን ሰው አግብቻ አልኖር እኮ ምንድነው አማራጭ አለሽ? ለምሳሌ አሁን አንቺ ኦኬ የ25 ዓመት ልጅ ነሽ እንበል። የዚህ ሰው ጋር ስትተዋወቂ ልጁ 15 ዓመት ተፈርዶበት ማረሚያ ቤት ገባ። 15 ዓመት ተፈቶ ሲወጣ ድረስ አንቺ ስንት ዓመትሽ ነው ማለት ነው? 40 ዓመትሽ ነው። ከዛ በኋላ ህይወትሽ ምን አይነት ህይወት ለመኖር ነው ፕሮግራም የሚኖርሽ ነው ዋናው ነገር። በጣም ከባድ ነው። ህይወት አይኖረኝም፣ ልጅም አይኖርሽም። ስለዚህ በዚህ ውሳኔ አትወስኝም ነው የኔ አባባል። ገብቶሻል አይደል? ግን አላገባም ማለት አላገባም ግን አላገባውም ልጅ ማለት ማልፈልገውን ልጅ በዛ ስህተት በአንድ ቀን እሱን ለመጠበቅ ስትይ እጠብቀዋለሁ ነው። መጠበቅም ላይሆን ይችላል። ላንገባም እሱ ምን አማራጭ ነበረው ነው ዋናው ነገር። አሁን እኮ እሱ ልጅ እኮ ሁለት ምርጫ እኮ ነው ያለው። ልጅቱን ካገባ ከመታሰር ይወጣል። ልጅቱን ካላገባ ደግሞ አስገድዶ በመድፈር ወንጀል ተከሶ ይታሰራል። ገብቶሻል አይደል? ስለዚህ እቺኛዋን ልጅ እሱ 15 ዓመት ቢታሰር እሷን መጣ ከሱ ህይወት ጋር ማትቀጥል ከሆነ
ያለው አማራጭ እቺኛው ልጅ አግብቶ ከእስር ቤት መውጣት ነው። ገባኝ። ገብቶሻል። እኔ አሁን የልጁን ውሳኔም እንትን አላልኩኝ እንትን አላልኩ። አሁን እኔ በጣም የሚነደኝ ነበር ምን ቢሆን መስሎሽ ነው? ቤቱንም አላቆልሽም ቢላት ነው ልጅቱንም አላውቅሽም ብሎ ስልኩን አጥፎ ቢቀር ነው መፍታት አይችልም ነበር አልተግባባንም ብሎ ገና ከእንትን ከማለታቸው እኮ ነው የመጣው ከመጋባታቸው መጣች ወደ ውስጥ ገብቶሻል። ስለዚህ ምንም ምርጫ የለም። ተረዳሽ? አዎ ገባኝ፣ ተረድቻለሁ። ያ ምንም አማራጭ የለውም እሱ ልጇ ምንም አማራጭ የለውም። ግን ልጅቷ መጨረሻ ላይ ምን እንደሆነች ነው አሁን ዋናው ነገር። ከዛ በኋላ ጸበል ገባች፣ የተወሰነ ተረጋጋች፣ ቆየች፣ ምን አለች። ከዛ በኋላ ቤቱን እሱ የሰራው ቤት አለ፣ ኤል ሼፕ ቤት ነው፣ አሪፍ ቤት ነው የሰራው። ቤቱን አዘጋጅታ ምናምን እዛው ቆየች። እዛው ከተማ ላይ ሻይ ቡና ምናምን ነገር ጀምራ እየሰራች ነበረ። ከተወሰነ ጊዜ በኋላ ሌላ ሰው ገባች ማለት ነው። ቤቱንም በስሟ ዞረላት። አሁን ሁለት አይ ቲንክ እንደዛ ወልዳለች። የምትኖረው እዛው ደስ ይላል። እዛው ቤት ነው መጨረሻው አማራ መጨረሻው እዛው ነው የምትኖረው። ገብቶሻል? እዛው ቤት እሱ ከሰራው ከራሱ ቤት በቃ ቤቱን ስሟን አዞረላት ማለት ነው። እንዲህ አይነት ወንድ ሲጥል ጥሩ ነው። በነገራችን ላይ አሁን ለዚች ልጅ እኔ እንደው የሚገርምሽ ነገር እሱን አገብታ ቢሆን ኑሮ ምን ያክል እንትሯ የተንደላቀቀ እንደሆነ ደስተኛ ትሆን ነበር። ብዙ ጊዜ ሰዎች አሁን እኔ በፌስቡክም በምንም ተዋውቀሽ በነገራችን ላይ ክፉ ሰው ብቻ ያጋጥምሻል ማለት አይደለም። አሉ እኮ በሚዲያ በፌስቡክም በቲክታክም በዋትስአፕም እየተዋወቁ የተጋቡ አሉ። ትዳራቸው እየሰመረ ብዙ አሉ በጣም ብዙ ሰዎች አይደል? እንደው ሁሉ ሰው ክፉ ነው ማለት አይደለም። በሆነ አጋጣሚ ተዋውቀው ጥሩ ህይወት የሚኖረው ሰው አለ ለጥቅም። ግን አሁን ምንድነው ደግሞ በዘመናዊ መልኩ የተደራጁ ወጣቶች አሉ። አሁን መልካቸውን አሳምረው ምናምን ሴፍቲያቸውን ጠብቀው የነሱ ያልሆነ ነገር ይሄን ሀብት ነው የኔ ንብረት ነው ምናምን ማለት በማታለል በዚህ ጉዳይ ላይ በነገር ላይ ሴቶችም በጣም ችግር አለባቸው። ወንዶችም ብቻ አይደለም የምታቸው፣ ሴቶችም አያስተውሉ። ማስተዋል በጣም ይጎላቸዋል። ለምን መሰለህ? አንደኛ ምናልባት ብር ልትክለት የምትችል አንድ ሴት አረብ ሀገር ነው የምትኖር። አስብ፣ በጣም ብዙ የህይወት ቻሌንጅ አለባት። የቤተሰብ ናፍቆት አለ፣ የስራ ብዛት አለ፣ የአሰሪዎቿ ስንት አይነት ባህሪ አለ። የነዛው መታገስ መቻል አለባት። ክፉ አሰሪ የሚያጋጥማቸው ብዙ አሉ እና ይሄን ሁሉ እያስተናገደች አንድ ወንድ በፌስቡክ ወይም በማንኛውም እንትን ተዋውቃ እንዴት ነው አምና የምትልክለት? ኦኬ ኢትዮጵያ ውስጥ የነበረ ትዳር ከነበረ ኢትስ ኦኬ፣ ባሏ ከነበረ ኢቭን ፍቅረኛዋ ከነበረ ራሱ መላክ የለባት። ባሏ ከነበረ ግን ፍቅረኛዋ ሆኖ አሁን አልክም ብትልስ ችግር አይፈጠርም? ምንም ችግር አይፈጠርም። ይስራ ኖ አይ ሊሰራ ይችላል። ግን አሁን ባንቺ ቦታ ሆነሽ አስቢ። አሁን አንቺ የምትወጂው የነበረ ፍቅረኛሽ ነው፣ ሄድሽ ለስራ ወጣሽ። አሁን የሆነ ነገር ቸግሮት ላክልኝ ብሎሽ አልክም ብትይ እሱ የሚሰማው ስሜት ምን አይነት ስሜት ነው? ይኖርሻል ብሎ ነው የሚጠይቅሽ መቼም። አዎ ልክ ነህ። ይሄ እንዴት መሰለ እንደ ሁኔታው ነው። በሁኔታው ትመሰረታለህ። ለምሳሌ እንደዚህ ማድረግ ፈልጌ እንደዚህ አልሞላልኝ አለ ቢለኝ ቁጭ ብሎ ግን እንደዚህ ብር የለኝም፣ ምበላው አጥቻለሁ፣ ምጠጣው አጥቻለሁ፣ ልብስ፣ ጫማ፣ የሆነ ነገር በቃ አለ አይደለ እንደዚህ መሰረታዊ ነገር የምንላቸው የቤት ኪራይ ምናምን ካለኝ አልከም። ግን የሆነ ነገር ላደርግ ፈልጌ ለስራ ፈልጎት እንደዚህ ልሞላ ፈልጌ እንደዚህ ይሄን ያላልኝ ይሄን ያል ትንሽ ፈልጌ እንደዚህ ካለኝ አንዴ ወይም ሁለቴ ልልክለት ይችላል። ከዛ በኋላ ግን በየጊዜው እሱን የማኖርበት ምንም አይነት ግዴታ የለብኝም። ምክንያቱም መለያየትም ሊመጣ ይችላል። አሁን እኮ ችግሩ አንቺ ያንን ስትይው መለያየትም ሊመጣ ይችላል። ምናልባት አሁን ኢትዮጵያ ውስጥ ያለች በፍቅር ስትኖሪ ምናልባት በድህነት ላይ ሆናችሁ ጥሩ ፍቅር ሊኖራችሁ ይችላል። ነገር ግን አሁን አንቺ ወጥተሽ አንቺ የተሻለ ነገር የሆነ ነገር ሲኖርሽ እሱንን ግንባር ምትነሽውና ምናምን ከሆነ አይ በቃ ለኔ ፍቅር የላትም የሚል ግምት ውስጥ ሊያስገባ ይችላል። ምናልባት ይሄን እንደዚህ አይነት ችግሮች ሲመጡ በመመካከር መፍታት ይቀላል። አዎ ልክ ነው። ያው ሰርች የምልክልህን ነገር ጥሩ ሰው ቢያጋጥምሽ እኮ አንቺ ምሰሪውን ነገር ልከሽለት ጥሩ ወደ ቢዝነስ ቢቀይር ጥሩ ነው። አዎ ልክ ነህ። ሲጀመር አብርሽ መልካም ጥሩ አይነት የፍቅር ግንኙነት ውስጥ ካለን በየጊዜውም ላኪ አይልም። በመጀመሪያ ደረጃ በየጊዜው ላኪ አይልም። እኔን የሚፈልገኝ ከሆነ እኔን ሊያገባኝ የሚፈልግ አይነት ወንድ ከሆነ ለኔ የሚያስብ ከሆነ እኔ እንዴት ለፍቼ እንደማመጣው ያውቃል። ምልከውን ብር እንኳን
አስቦ ነው የሚያስቀምጠው ወይም ለነገ ለተሻለ ላይፋችን ነው ሊያደርገው የሚችል ወይ ቤት ላይ ገዛ ሊሰራበት ይችላል ወይም ለስራ የሚሆን ለስራ ላይ ኢንቨስት ሊያደርገው ይችላል እንጂ እኔ ምልክለትን ብር የኔን ላብ የኔን ብዙ እንግዲህ አስብ ፍቅራችንን ነው እያጣን ያለ ነው በዛ መሃል እድሜያችን እየሄደ ነው ብዙ ነገር እያጣን ነው ያብርን ምናመጣው ስለዚህ ያንን ታሳቢነት ሊያደርግ ይችላል የእውነት ከሆነ የእውነት ለኔ የሚያስብ የእውነት ለፍቅራችን የሚያስብ የእውነት ለነገ ሚስቱ እንደሆነ የሚፈልግ ከሆነ በየጊዜውም ብር ላካይልም በመጀመሪያ ደረጃ እኔ ነኝ እንደውም ልጠይቀው የምችል እንኳን ሲቀጥል ደግሞ ምልክለትን ብር እንኳን ደህና ነገር ነው ሊያደርግበት የሚችለው ስለዚህ በዚህ ጉዳይ ላይ ያለኝ ሐሳብ ይሄንን ይመስላል እንግዲህ ምናልባት አድማጮች ዘመቻ ሊከፍቱ ይችላሉ ለፍቅረኛቸው አትላኩ ብላለች የሚል ዘመቻ ሊከፍቱ ይችላሉ እንግዲህ ዋናው አላማው ግን ምንድነው እህቶቻችን በደንብ ጠንቀቀው ማወቅ መቻል አለባቸው በነገራችን ላይ ገንዘብ በመስጠት እንዳልኩሽ ገንዘብ በመስጠት መስራት አይቻልም የሰዎቹ አቀራረብ ምንድነው ለምሳሌ የተለያዩ ምክንያቶች ሊያቀርቡ ይችላሉ በነገራችን ገንዘባቸውን ሲፈልጉ ያስታውቃል ለገንዘብ የሚፈልግ ሰውና ፍቅርን ብሎ የቀረበ ሰው ያስታውቃል ግፋቢል ካንድ ወር በኋላ ገንዘብ ወይ ስልኬ ተበላሽቶ ብሎ ይጀምራል ወይ እንዲህ አይነት ነገር ልገዛ ብዬ እንዲጎደልኝ ምናምን ብሎ ይጀምራል ገንዘብሽን የፈለገ ሰው በነገራችን ገብቻናል አንደኛው እሱ ነው ሌላው እኔ ብዙ ጊዜ እንደውም እንትን ማለት ከፈለጉ ማድረግ ያለባቸው ኖርማሊ ይሄ የቪዲዮ ኮሊንግ ማውራት መቻል አለባቸው ወጥተሻል በደንብ የቪዲዮ ኮል ማውራት መቻል አለባቸው የጋራ የሆኑ ፒክቸሮች ሊኖራቸው ይገባል ምንም እንትን መባባል ያስፈልግ ወጥተሻል አይደል ምንም እንትን ማለት ስለማያስፈልግ በግልጽነት ማውራት ይኖርባቸዋል አዎ በደንብ የሚያውቁት አንደርግራውንዱን እስከ ቤተሰቡ ድረስ የሚያውቁት ሰው መሆን አለባቸው አዎ እሱ ማድረግ አለባቸው ከዛ ውጭ ደግሞ እንግዲህ ስደት ላይ እስካሉ ድረስ እዛው ጊዜውን ጠብቀው አገራቸው ገብተው በአካል የሚያውቁትን ሰው ቢሆን በጣም ጥሩ ነው ብያስባለሁ አሁን ያለንበት ዘመን ደግሞ ታውቂያለሽ ብዙ አሁን የሆነችን ሴት ለማግባት ሲፈልግ ምን አላት ተብሎ አሁን የመጣው ባህሪ ከተማም ስትገቢ ገጠርም ስትሄጂ ባህር ዛፍ አላት ወይ የሆነ ነገር አላት ወይ ነው የሚባለው ከተማም ላይ ደግሞ ቤት አላት ወይ ምናምን አላት ወይ ተብሎ ነው ስለዚህ አሁን ጥቅምን መሰረት ተደርጎ ስለሆነ ትዳርም እየተቋቋመ ያለው ለራስ የሚሆንን ሰው ለመምረጥ ተረጋግቶ አገር ቤት ገብቶም ቢሆን የተሻለ ነገር ይሆናል ለማለት ፈልጋለሁ እንግዲህ ዛሬ ፕሮግራማችን በዚህ ብንጨርስ ምን ይመስልሻል በጣም ጥሩ ነው አብርሽ እንግዲህ በዚህ ቪዲዮ ብዙ ሰዎች ይማሩበታል ብዬ ስፔሻሊ የአረብ ሀገር ሴቶች በደንብ ይማሩበታል ብዬ ተስፋ አደርጋለሁ ውድ ቻናል ቤተሰቦች የዛሬ ፕሮግራማችን በዚሁ ጨረስን ቀጣይ በሌላ ፕሮግራም እንገናኛለን ሰናይ ጊዜ ካልቲዮ